ህልምን የሚያምን ሰው የዲያብሎስ መጫወቻ ነው ይላል። መጀመሪያ ህልም ከሶስት መንገድ ነው፣ ከሶስት ነገር ነው የሚታይ። እኔ ህልም አላይም፣ ካየው ግን ጠባይ ነው ይላል። በህልሟ ቢነግራን ኖሮ እንዴ የዛሬው ህልም ደግሞ ጭራሽ አምላክን ትወልጃለች እንዴት አይነት ነገር ነው ልትል ይችላል። ህልም ላይ የሚሰጡን ነገር ጥንቃቄ እንድናደርግ። ህልምን በጣም ለሚያምኑ ሰዎች ብዙም ደስ የማይል ነገር ነው ልል የምችለው። እግዚአብሔር ካሳየ ጥርት አድርጎ ከነ ሴንቲሜትሩ ከነ ሜትሩ የገዛ ህልማቸው አሳስቷቸው ማለት ሰይጣን ውስጣቸው ያለውን ፍላጎት መነሻ አድርጎ ድንግል ማርያም ታይታይ እንዲህ ብላኝ፣ ገብርኤል ታይቶ እንዲህ ብሎኝ የሚሉ ሰዎች ማለት እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውለውም። አፍላ እንቅልፍ በሰው ላይ ወድቆ ሳለ ህልም ከታየ ጥርት ብሎ ነው የሚታይ። ህልም እንግዲህ ትክክል ሊሆን የሚችልበት እድል 1/3 ነው ማለት። አንዳንድ ሰዎች በህልም እኔ አንቺ እንዳገባ ተነግሮኛል ብለው ሴቶች የሚያስቸግሩ ወንዶች አሁን አባቶቻችን የሚላሉ እቅዳችሁን አታውሩ በአፍ ይሄዳል። ህልምና ራእይ እንግዲህ ራእይ ነቅተሽ የምታየው ማለት ሰው ሳይተኛ ነቅቶ ሰማይ ተከፍቶ የሆነ ነገር ከታየው ወይም መልአክ ተገልጾ ከታየው ምንም አይነት ሪቪሌሽን ከኖረ እሱ ራእይ ይባላል ሳይተኛ። ህልም ግን ተኝተን የምናየው በእውነት በጣም ህልምን በጣም ለሚያምኑ ሰዎች ብዙም ደስ የማይል ነገር ነው ልል የምችለው። የቤተክርስቲያናችን የመጀመሪያ 4ኛው መቶ ክፍለ ዘመን ሞናስቲሲዝምን ወይም ምንኩስናን የጀመረው ቅዱስ እንጦንስ የተናገረው አንድ ቃል አለ። ህልምን የሚያምን ሰው የዲያብሎስ መጫወቻ ነው ይላል። በመንፈሳዊ ኤ ቶይ ፎር ኤ ዴቪል ነው የሚለው። እንግዲህ እንደ አሻንጉሊት። መጀመሪያ ህልም ከሶስት መንገድ ነው፣ ከሶስት ነገር ነው የሚታይ። አንደኛው ከእግዚአብሔር በቀጥታ እግዚአብሔር የሚያሳየው ህልም አለ። ሁለተኛው ከስራ ብዛት ይታያል ይላል መጽሐፈ መክብብ። ህልም ከስራ ብዛት ይታያል። ሰው ከዋለበት ውሎ ካደገበት አስተዳደግ ምናልባት እዚህ ላይ ነው እነ ፍሮይድ በሆነ መልኩ ሊገቡ የሚችሉት። ያው እነሱ ትንሽ ወደ አንድ ጉዳይ ላይ ብቻ አተኮሩበት እንጂ ማለት ነው። እና ከስራ ብዛት ይታያል ይላል ከሐሞት የሚለው የኛ መጽሐፍ ማለት። ሶስተኛው ከሰይጣን ሊታይ ይችላል። ሰይጣን የእኛን ቶት አክሰስ ማድረግ አይችልም። ነገር ግን ቶት ፓተርናችንን ቀጥሎ የምናስበውን የምንውልበትን ነገር ላይ አስተዋጽኦ ማድረግ ስለሚችል ያንን ስናይ ኢንዳይሬክትሊ ህልሙ ላይ ሰይጣን አስተዋጽኦ ሊያደርግ ነው ማለት። ስለዚህ ከነዚህ ከሶስቱ አንዱ ነው። ህልም እንግዲህ ትክክል ሊሆን የሚችልበት እድል 1/3 ነው ማለት ነው። በሃይማኖት ትምህርት ከእግዚአብሔር የሚታይበት ከስራ ብዛት ከውሎ ከኤክስፒሪየንስ ሊታይ ይችላል፣ ከሰይጣን ሊታይ ይችላል። ስለዚህ ህልም ላይ በጣም ዲፔንድ የሚያደርግ ሰው 1/3 ቻንስ ባለው ነገር ላይ ነው በጣም ዲፔንድ የሚያደርግ። አሁን ይህን ስል ምናልባት ብዙ ሰዎች እኔ ህልም አላይም ካየው ግን ጠባይ ነው ይላሉ። ሰው ህልም ጠባይ፣ ሁሉም ሰው ለራሱ ጠባይ ነው። አላይም እኮ እኔ በቃ በስንት አንዴ ነው የማየው፣ ካየው ጠባይ ይላል። እግዚአብሔር ህልም ያሳያል። አዎ ያሳያል። እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውለውም። አፍላ እንቅልፍ በሰው ላይ ወድቆ ሳለ ይላል። ሰው ተኝቶ እያለ እግዚአብሔር በህልም ሊናገረው ይችላል። ግን እግዚአብሔር በህልም የሚናገረው የግድ በህልም ብቻ መናገር ያለበት ነገር ሲሆን አንድ ምናልባትም ለአንድ ሰው እግዚአብሔር በህልሙ የሚናገረው አንዴ ብቻ ነው በህይወት ዘመን። በነገራችን ህልም ብቻ አይደለም፣ ትንቢትም ለምሳሌ ነቢያት በህይወት ዘመናቸው አንዴ ተናግረው ትንቢት ሊሞቱሉ ይችላሉ እንጂ ኮንቲኒየስ የሆነ ነገር ሁሉ ነገር ላይ ትንቢት ሲናገሩ አይሆን። ወደ ህልምም ስንመጣ በህልም ብቻ መናገር ያለበት። ለምሳሌ ፈርዖንን አስተኝቶ በህልሙ ነገረው። ፈርዖንን ተገልጾ ሊያናግረው አይችልም። አንደኛ ነፃ ፈቃዱን መንካት ነው፣ አያምንም ፈርዖን በእግዚአብሔር። ስለዚህ በሆነ መንገድ አሳየው። እንደዚህ በህልም ብቻ መነገር ያለባቸው። በራእይ የሚናገረው ደግሞ በራእይ መነገር ያለበት። ለምሳሌ ድንግል ማርያም ጌታ እንደምትወልድ ቅዱስ ገብርኤል መጥቶ ትጸንሻለሽ ትወልጃለሽ ብሎ ነገራት፣ በራእይ በመገለጥ ማለት። በህልሟ ቢነግራት ኖሮ እንዲህ የዛሬው ህልም ደግሞ ጭራሽ አምላክን ትወልጃለሽ እንዴት አይነት ነገር ነው ልትል ትችላለች። ከጉዳዩ ክብደት አንጻር የግድ በመገለጥ መታየት ነበረ። በህልም አሁን ዮሴፍን ህፃኑንና እናቱን ይዘው ወደ ግብፅ ሽሽ ለማለት መልአክ መገለጥ መውረድ የለም። ለሱ ደግሞ በራእይ በህልም ታየው ማለት ነው። ስለዚህ የግድ በህልም መነገር ያለበት አንገብጋቢ ጉዳይ ከሆነ በህልም እግዚአብሔር ያናግራል። ሌላኛው ህልም ከታየ እንደ መጽሐፍ ቅዱሱ ህልም ከታየ ጥርት ብሎ ነው የሚታይ። ይሄ የሆነ መስክ ላይ የሆንኩ ይመስለኛል፣ እየመጣሁም ይመስለኛል፣ እየሄድኩም ይመስለኛል የሚል ቬግ የሆነ ህልም እግዚአብሔር ካሳየ ጥርት አድርጎ ከነ ሴንቲሜትሩ ከነ ሜትሩ። ለምሳሌ ትልቅ ሐውልት አየው፣ ከላይ የወርቅ ነው፣ ቀጥሎ የብረት ነው፣ ቀጥሎ የሸክላ ነው፣ ቀጥሎ የእንጨት ነው፣ ሴንቲሜትሩ እንደዚህ ነው፣ ቁመቱ እንዲህ ነው፣ ወርዱ እንዲህ ነው የሚል በጣም አኪዩሬት የሆነ ህልም ነው ያዩት። እግዚአብሔር ሲያሳይ ብዥ ያለ ህልም አባይም ይመስለኛል፣ እማይም ትመስለኛለች፣ ሲሄድም ይመስለኛል፣ ስመጣም ይመስለኛል አይነት ህልም የለም። ሌላው ከታየ ትክክለኛ ሆኖ ጥርት ብሎ ነው የሚታየው። አንድ ሁለት ያሳያል ያንኑ ሐሳብ ያለው ህልም። መጽሐፍ ቅዱስ ላይ ህልም ያዩ ሰዎች ሲደግሙት እናያለን። ያንን ኤግዛክት እሱን ባይሆንም ሐሳቡ ለምሳሌ ፈርዖን 7 የረሃብ ዓመታት እንደሚመጡ የሚያሳይ 2 ህልሞች አይ። ሌሎችም እንደዚህ ደግሞም ተኛ አለመ፣ እንደዛ ነው። ከዛ ውጭ ሁሌ የሚያይ ግን ከሆነ አንድ ሰው በኤፒሶድ የሚታይ ህልም እሱ ፊልም ነው እንጂ ህልም ማለት
ስለዚህ በአጠቃላይ ግን ዲስከሬጂንግ ነው የቤተክርስቲያናችን መጽሐፍት ህልም ላይ የሚሰጡን ነገር ጥንቃቄ እንድናደርግ በጣም የሚያውከን የሚደጋገም ህልም ሲሆን ወደ ንስሐ አባቶቻችን እንድንሄድና እንድናማከር ከዛ ከእግዚአብሔር ከሆነ ከእግዚአብሔር ነው ይሉናል። ሁኔታውን አይተው ደግሞ የእኛን ሀሳብ ሪፍሌክሽን አይደለ ህልሙ አንዱ። ስለዚህ ምን አይነት ሁኔታ ላይ ያለው ምንድነው እየተሰማ ያለው ምን ጭንቀት አለብሽ ወይ እንደዚህ ያለብህ ወይ ብለው ያለውን ሲቹዌሽን ምልክት ስለሆነ ያለንበት ሲቹዌሽን ኦብዘርቭ አድርገው ካለንበት ችግር ሊያወጡ ይችላሉ። እንደውም ወደ ዜና ወደ አባቶች ታሪክ ስትመጪ ሰይጣን በህልም ስላታለላቸው ብዙ ሰዎች ታሪክ ነው ታገኝ። ጭራሽ ከመንፈሳዊ ህይወት ያስወጣል። ለምሳሌ አንዱን ክርስቲያን ነው መነኩሴ ነው ጸሎተኛ የሆነ አባት ህልም ያሳየዋል ሰይጣን። ከዛ ህልሙ ምንድነው የሚያየው? አይሁድ ጌታን የሰቀሉ አይሁድ ገነት ውስጥ ነው፣ ክርስቲያኖች ሲኦል ውስጥ ነው። ስለዚህ ክርስትና ውሸት ነው ማለት ነው ብሎ በዛ ህልም ተማምኖ ወደ አይሁድ እምነት ይዞራል፣ እምነት እስከ ማስቀየር ድረስ። ይሄ ፎልስ ሪቪሌሽን ፎልስ ራእይ ማለት ነው። እና በጣም ፐርሲው የሚያደርገው ከሆነ ደግሞ አንድ ሰው በቃ የሆነ ነገር ለማየት በጣም ዴስፕሬት ሆኖ ተንገብግቦ የሚጠባበቅ ከሆነ ሰይጣን ይጫወትበታል። የዲያብሎስ መጫወቻ ነው ያለው ይሄንን ነው። በጣም ፍላጎት ካለኝ የሆነ ምልክት ለማየት የሆነ ጀስቲፊኬሽን ለመስማት በህልሜ እንዲታይቶኝ ነው ምናምን ለማለት የምጓጓ ከሆነ በደንብ ያደርጋል። ከዛ በኋላ የማይሆን ህልም አይተው አዲስ ሃይማኖት የፈጠሩ ሰዎች የገዛ ህልማቸው አሳስቷቸው ማለት ሰይጣን ውስጣቸው ያለውን ፍላጎት መነሻ አድርጎ ድንግል ማርያም ታይታኝ እንዲህ ብላኝ፣ ገብርኤል ታይቶኝ እንዲህ ብሎኝ እንደዚህ የሚሉ ሰዎች ማለት ነው። እንደዚህ አይነት ነገር ሲሆን በቤተክርስቲያን ስርዓት እንደሚደረገው ገዳሙስ ቢሆን ከመነኮሳቱ ማለት ወደ አበምኔቱ ሄደው ጸሎት እንዲደረግበት በትክክል ደግሞ ከሆነ አንዳንድ ሰዎች በህልም እኔ አንቺ እንዳገባ ተነግሮኛል ብለው ሴቶች የሚያስቸግሩ ወንዶች አሉ። አንደኛ ደብዳቤ ግልባጭ አሉ አይደል? ለሱ ከታየ ህልሙ መኖር አለበት እና ጥርት ዮሴፍ እንኳን በማይመለከተው ይዛሃት ሽሽ ለማለት ታየው አይደል? ወይ ሚስቴን ልጥራት ብሏል እኮ የሶምሶን አባት ማኑሄ ሚስት ትጸንሳለች ምናምን ሲለው ከሚስቱ ጋር ሆኖ ድጋሚ እንዲመጣ ጸለየ የሚመለከተው አካል ይህን ጉዳይ እና እንደዚህ ብለው ከልት የፈጠሯል። የሆነ ህልማየን እንደዚህ ምናምን ብለው እና በጣም ጥንቃቄ የሚፈልግ ነገር። ለምሳሌ አንዳንድ ሰው ይሄ ቀን አይሆነኝም ይላል፣ እንደዚህ ቀን እንትን ቀን የሆነ ነገር ይደርስብኛል። ሰይጣን የሚገርምሽ አውቆ ለምሳሌ በጨረቃ የሚጥላቸው ሰዎች ነው። ጨረቃ ስትወጣ ይጥላል። አላማው ምንድነው? ልክ ጨረቃ ብቅ ስትል ይጥላቸው። ከዛ ለሆኑ ያህል ዓመታት ይገርምሻል በጣም ብዙ ሰዎች ጨረቃን አምላክ ነች ብሎ ማምለክ ጀመሩ። ማለት ታይሚንጉን ተከትሎ ጨረቃ ተከትሎ ነው የሚጥላቸው። ብዙዎቹ ቸርች ፋዘርስ ስለዚህ ጉዳይ ሲያብራሩ ሰይጣን ሆን ብሎ ያንን ሰዓት ጠብቆ ይጥላቸው። ስለዚህ የሆነ ዲቫይን ፓወርማ ቢኖራት ነው ማለት ነው። አሁን አባቶቻችን የሚላሉ እቅዳችሁን አታውሩ በአፍ ይሄዳል ይባላል። በአፍ ይሄዳል ማለት ሰይጣን ይሰማዋል ነው እና እንዲህ ላረግ ነው ራሱ አትበሉ የሚባልበትም አንዱ ምክንያት እናደርጋለን ብለን የምናስበውን ነገር ከማውራት በፊት መጀመሪያ ብንይዘው የሚመረጥበት ምክንያት ያለው እና ከእንደዚህ አይነት ጋር በተያያዘ ኦልሬዲ በዛ ጉዳይ ላይ ያለንን ፍርሃት በዛ ጉዳይ ላይ ያለንን ጭንቀት የእኛን ፕሪጁዲስ ተጠቅሞ ይረብሻል ያውከን። አንዳንዴ ብሬናችን የሰራውን ያወራውን አይደለም አሳሳት ይዛ ሳጠብሳለሁ አትበል ይባላል እና ቀድመን አውርተነው አንዳንዴ እንረካለን እና ሰውነታችንም ያረገው ያህል ይመስላል።